ሰላም ሰላም ውድ የክሪፕቶ በአማርኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ይሄ አዲሱ ቻናላችን ነው። የበፊቱ ቻናላችን ተዘግቶብን ነው። ይሄ አዲሱ ቻናላችን ነው እና እንግዲህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በቁጥር በዛ ብለንም እንግዲህ ጥሩ ስራዎችን እንድንሰራ አበረታቱን። የደውሏን ምልክት መጫን እንዳይረሳ፣ ከምንም በላይ ሰብስክራይብ ማድረግ እንዳይረሳ። ይሄ አዲሱ ቻናላችን ነው። እንግዲህ ባለው እንትን አይተን ነው ቪው አይተን ነው የምንቀጥለው ወደፊት አዳዲስ ነገሮችን ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እንዳይረሳ። ስለዚህ ቀጥታውን ወደ ቪዲዮ እንገባለን ማለት ነው። እሺ ዛሬ ጂሜል እንግዲህ በመክፈት እንዴት ብር እንደምንሰራ ነው የምናየው። እንግዲህ የቦሎ ፋን የሚላለን እንግዲህ ሌላ የቴሌግራም ቻናል ቴሌግራም ላይ እንገባና እዚህ ውስጥ ገብተን እንግዲህ ሊንኩን ከዚህ እንወስዳለን ማለት ነው። ይኸውና እንግዲህ ሊንኩን ከዚህ ከወሰድን በኋላ የቻናሉን እንትን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንግዲህ እኔ ሰራ ነበር ከዚህ በፊት እንደዚህ ይመጣል ማለት ነው። ስለዚህ እቺን እንካትና ሬጂስተር እናደርጋለን ማለት ነው። መጀመሪያ እንደዚህ ይሰጠናል። በሁለት አይነት መንገድ ነው የምንሰራው ማለት ነው። የመጀመሪያው መንገድ ምንድን ነው? 0.7 እንዲሰጠንና ወይስ $0.12 ትሰራለህ ነው የምንሰራው። በሁለት አይነት መንገድ ነው። የመጀመሪያው ኖርማል ኢሜል ከፍተን ሪከቨር ፍሬዝ አስገብተን ከሰጠነው 0.7 ይሰጠናል። ቱ ዌይ አውተንቲኬሽን ደግሞ እሱን ሰርተን ከሰጠነው ደግሞ 0.12 ይሰጠናል ማለት ነው። ስለዚህ እንጀምር። ቲን መጀመሪያ ኮፒ እናደርገዋለን። ኮፒ ካደረግነው በኋላ ወዴት ነው የምንሄደው? ወደ ጂሜል መክፈቻው እንሄዳለን ማለት ነው። ጂሜል መክፈቻው ከሄድን በኋላ እንነካውና እዚህ ጋር አዳናዘር የሚላለ እችኛዋን አንዴ እንጫነዋለን። በጎግል ነው የምንከፍተው። ትንሽ ሎድ ያደረግና ያመጣልን ማለት ነው። ያው መጣልን። ስለዚህ ሁለት እዚህ ጋር ክሬት የሚለውን አንዴ እንጫነዋለን። ፎር ማይ ፐርሰን ከዛ ቅድም እዚህ ጋር የወሰድነው ይህን ስም ኮፒ አድርገን እዚህ ጋር ጫን ብለን ይዘን ፔስት እናደርገዋለን ማለት ነው። ከዚህ ይሄን በፈለጋችሁት ታደርጋችሁ ማምላት ትችላላችሁ። ይሄ ችግር የለም። ሜልም ፊሜል በፈለጋችሁት እዚህ ጋር ጫን ብለን ከያዝነው በኋላ ፔስት እናደርገውና ኔክስት እንለዋለን ማለት ነው። ከዛ በኋላ እንደዚህ ይመጣልና ኔክስት ነው የምንለው ማለት ነው። ወደታች አድርገን አግሪ እንለዋለን። በጣም ጥሩ። አሁን ከፍተን ጨረስን ማለት ነው። ስለዚህ የተሽከርከሩ ካለቀ በኋላ ምን እናደርጋለን? ወደዚህ እንመለስና ደን እንለዋለን ማለት ነው። ደን ካልን በኋላ በሪከቨሪ ኢሜል አላስገባም። አያችሁ፣ ሪከቨሪ ኢሜል ሳታስገቡ ይሄኛውን ሪከቨሪ ኢሜል ሳታስገቡ አይሆንም ማለት ነው። እነዚህ አይነት ጽሁፍ ያመጣባቸዋል። ስለዚህ የምናደርገው ወደ ጂሜል እንገባና የከፈትነውን ሪከቨሪ ኢሜል እንሰጠዋለን። እንገባለን። ከዛ ወደ እሱ ከገባን በኋላ እዚህ ጋር ማኔጅ ዩር አካውንት የሚላለ
ማኔጅ ከዛ ወደ ሴኩሪቲ እንገባለን ማለት ነው። ሴኩሪቲ ከገባን በኋላ ወደታችን ወርድና ሪከቨሪ ሜል እነ ራሳቸው የሰጡንን እናስገባዋለን ማለት ነው። እዚህ ጋር አድ ሪከቨሪ ሜል የሚላለ ይሄኛውን እንጫናለን። ከዛ በኋላ እዚህ ጋር የቅድም ራሳቸው የሰጡንን ፓስወርድ ማለት ነው። ይህን ፓስወርድ ነክተን ፓስወርድ እዚህ ጋር አይደል፣ እቺን ፓስወርድ ኮፒ አድርገናት እንገባለን ማለት ነው። እዚህ ጋር ከዛ በኋላ ራሳቸው የሰጡን ሪከቨሪ ሜል እናስገባለን ማለት ነው። እዚህ ጋር ኮፒ ፔስት እናደርጋለን። ከዛ እዚህ ጋር እንደዚህ ሲመጣላችሁ ካንስል ብላችሁ ትወጣላችሁ ማለት ነው። ስለዚህ አሁን ጨረስን ማለት ነው። ከዛ እዚህ ጋር መተን ደን የሚለውን እንጫናለን። ደን የሚለውን ከተጫነን በኋላ እዚህ ጋር ሁለት አይነት አማራጭ ይሰጠናል። በዚሁ ይበቃል። አሁን ለምሳሌ ሪከቨሪ ሜል አስገብተህ ብቻ አሁን ይሄኛውን ብቻ ነው 0.07 ብቻ ነው የሚከፍልኝ ለዚህ ለሰራሁበት ማለት ነው። ወይስ ደግሞ ቱ ፋክተር አውተንቲኬሽን ትጨርስና ስንት ሰጣለሁ ይላል 0.12 ልስጥ ነው ይለኛል። ስለዚህ ቱ ፋክተር የሚለውን ይሄኛውን ብቻ ነውና እሱን ጨርሰን 0.12 ብንከፍል ይሻላል። የእሱን ደግሞ አሰራር ቪዲዮ ከፈልጋችሁ ያው እዚህ ጋር ራሳው ይሰጣችኋል ማለት ነው። ስለዚህ አና ብለለዋል። ከዛ በኋላ እዚህ ጋር አድርጉ የሚላችሁ ምንድነው ቪዲዮ ራሱ ይሰጣችኋል። ይሄን ስትጫኑ ግን አሰራሩ በቀላሉ ሳሳያችሁ ነው ትመለሳላችሁ ወደዚህ ማለት ነው። ሴኩሪቲ የሚለው ውስጥ ድጋሚ ከገባችሁ በኋላ እዚህ ውስጥ ይሄንን ነው ጨርሱ የሚላችሁ ቱ ስቴፕ ቬሪፊኬሽን ማለት ነው። ስለዚህ የኛውን ስታርት ትሉትና ለመጨረስ እንዴት አድርገን እንደምንጨርስ ላሳያችሁ። ስታርት ካላችሁት በኋላ እዚህ ጋር ትወርዱና አውተንቲኬሽን የሚላለ እዚህ ጋር ይሄን አንዴ ትጫኑታላችሁ። ከዛ በኋላ ኪዋር ይሰጥ ይሄኛውን ትጫኑታላችሁ ማለት ነው። ሴትአፕ አውተንቲኬሽን የሚለውን ስትጫኑት ይሄው እዚህ ጋር እንደምታዩት ኪዋር ኮድ ይሰጠኛል። ይሄን ኪዋር ኮድ ስክሪንሾት አደረገውና ካረጋችሁት በኋላ ትመጡና ወደ ቴሌግራም ወደዚህ ወደ ቡቱ ትመጡና ትልኩለታላችሁ ማለት ነው። ሴንድ ትሉታላችሁ እዚህ ጋር ሴንድ ካላችሁት በኋላ ራሱ ኮድ ይሰጣችኋል ማለት ነው። ስለዚህ ኮዱን ኮፒ ታረጉትና ትመጣላችሁ ወደዚህ ኔክስት ትሉትና እዚህ ጋር ፔስት ታረጉታላችሁ ኮዱ ማለት ነው። ከዛ እዚህ ጋር ይሄኛውን መጫን እንዳረሱ ተርኖን የሚለውን ትጫኑታላችሁ ማለት ነው። ተርኖን የሚለውን ከተጫናችሁት በኋላ እዚህ ጋር ተመጡና ይሄኛውንም ተርኖን ሴታፕ የሚለውን ታበሩታላችሁ። ከዛ እዚህ ጋር ስኪፕ ትሉታላችሁ። ከዛ ኮንቲኒው ኤኒዌይ የሚለውን ትጫኑታላችሁ። ይሄኛውን ጨረሳችሁ ማለት ነው። ደን የሚለውን ትጫኑትና ቱ ባክ ብላችሁ ትወጡና እዚህ ሰርች ባሩ ላይ ከላይ ትመጣላችሁ። እዚህ ጋር ከመጣችሁ በኋላ እዚህ ጋር ይሄኛው አፕ ፓስወርድ የሚላለ ይሄኛው ማለት ነው። እዚህ ውስጥ ገቡና
የፈለጋችሁትን ስም ነው የምትሰጡት። ይኸው እዚህ ጋር አፕ ኔም የሚለውን ትጫኑትና የፈለጋችሁትን ስም ትሰጡታላችሁ። ከዛ እዚህ ጋር ክሬት ትሉታላችሁ ማለት ነው። ከዛ የሚሰጣችሁን ይሄን ፓስወርድ የተለያየ ነው። ኮፒ ታረጉታላችሁ፣ ትመጣላችሁ ወደዚህ ፔስት ታረጉለታላችሁ ማለት ነው። ፔስት ስታረጉለት ጨረሳችሁ ማለት ነው። አይ አንድ ነገር ይቀራል እዚህ ጋር ምንድነው አዲስ ዓመት አሰራር ነው ይሄ። ክሬት ባክአፕ ኮድ የሚላል እሱን ለመስራት ደግሞ ትነኩታላችሁ። ወይ ኦፕን ትሉትና በብሮሰር ትከፍታላችሁ። እዚህ ጋር እዚህ ጋር የነበራችሁን መጀመሪያ ጉግል አካውንት እሱን ስኪፕ ትሉታላችሁ። እንደዚህ ያመጣላችሁ ስኪፕ ትሉትና እዚህ ጋር ፓስወርድ ኢሜል ኦር ፎን ነምበር ይላል። ይሄኛው የከፈታችሁበት ይሄኛውን ነው የምታስገቡለት። እዚህ ጋር የከፈትንበት ኢሜል አለ አይደለ? ይሄኛው ማለት ነው። እሱን እዚህ ጋር ተመጡና ኮፒ አድርጋችሁት ወይ ደግሞ ቀላሉ መንገድ ምንድነው እንደዚህ ኮፒ ምናምን ከምታደርጉ ይሄን ትጫኑታላችሁ። እዚህ ጋር ያለችው ያማረጣችኋል ማለት ነው። ስለዚህ እኔ የከፈኩበት የመጨረሻው ይሄ ስለሆነ በዚህ ይገባሉ ማለት ነው። ከዛ በኋላ ቬሪፋይት አንተ መሆንን ማረጋገጫ ነው የሚለው አሻራ ወይ ደግሞ ፓስወርዱን ታስቀምጡለታላችሁ። ከዛ አለቀ በቃ ከፈተ ማለት ነው። አሁን እዚህ ጋር ይሄኛው የሚሰጣችሁን ጌት ባክአፕ ኮድ እችኛዋን ትጫኑትና ይሄኛውን ዳውንሎድ ታደርጉታላችሁ። ይሄ የሚሰጣችሁን ኮድ ነው የምልኩለት። ዳውንሎድ ስታደርጉት በዚህ መልክ ቶሎ ዳውንሎድ ያደርጋል። እዚህ ጋር ተነኩትና ትመጣላችሁ ወደዚህ ፋይሉን ለሱ ዳውንሎድ ያደረጋችሁትን እዚህ ጋር በዚህ ፋይል የሚለውን ትነኩትና ይሄው እዚህ ጋር ባክአፕ አለ ማለት ነው። ባክአፕ ራሱ መጨረሻ እዚህ ጋር ይሰጣችኋል። ይሄኛውን ሴንድ ትሉለታላችሁ። በዚህ መልኩ ይሄው $0.12 ሰጠኝ ማለት ነው። ግን ማወቅ ያለባችሁ እዚህ ጋር እስከ 3 ዴይ ሆልድ ይደረጋል። ባላንሳችሁ ላይ ሆልድ ይደረግና ከዛ በኋላ ነው ሪፈንድ የሚደረገው። እነሱ ቼክ አድርገው ከጨረሱ በኋላ ነው የሚለቁላችሁ ማለት ነው። እና በዚህ መንገድ በጣም ብዙ መስራት ይቻላል። ያው አሁን ቪዲዮ ትንሽ ስለረዘመ ነው እንጂ ቶሎ ቶሎ እየሰራችሁ ያያችሁት ቀላል ነው አንዴ ስለምዱት። እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ሰብስክራይብ እና የደውል